የባህላዊና የዘመናዊ ሕክምና አማራጮችን አቀናጅቶ የመጠቀም ልማድ አለመኖሩ በባህላዊና በዘመናዊ ሕክምና መካከል መምረጥ ግድ አይደለም ማለት ነው። ሁለቱንም ስርዓቶች በጥበብ ማዋሃድ ይቻላል። ይህንን ለማሳካት ደግሞ በአንደኛ ደረጃ ሐኪሞች ለታካሚዎች በቂ ጊዜ አለመስጠት፣ ታካሚዎች በጥሞና እንዳልተደመጡ መስሎ ሊሰማቸው ይችላል። ባለሙያው የታካሚውን ምርጫ በማወቅ ሳይነቅፍና ሳይፈርድ ክፍት ውይይት ሲያደርግ በታካሚውና በሐኪሙ መካከል መተማመን ያድጋል። ሰዎች ከዘመናዊ ሕክምና ይልቅ ባህላዊ ሕክምናን የሚመርጡበት ዋና ምክንያቶች ምንድን ናቸው? ሁለተኛ፣ በዓለም አቀፍ ደረጃ በጥናት የተደገፉ ለስኳር በሽታ በብዛት ጥቅም ላይ የሚውሉ ባህላዊ እጽዋቶች ወይንም ቅመማ ቅመም አይነቶችን እናያለን። ሶስተኛ፣ የባህል ሕክምና የደም ስኳር መጠንን የመቀነስ የሚረዳበት መንገዶች፣ የባህል ሕክምና የሚሰጠውን ጥቅም፣ ጉዳትና አደጋዎች። አምስተኛ፣ ዘመናዊ ሕክምና ጥቅምና ክፍተቶች። ስድስተኛ፣ የባህል ሕክምና ከዘመናዊ የስኳር በሽታ መቆጣጠር ጋር እንዴት ሚዛናዊ በሆነ መንገድ ማቀናጀትና መጠቀም እንደሚቻል እናያለን። እኔ ዶክተር ደስታ ነኝ። እንደዚህ ትምህርታዊና ጠቃሚ የሆኑ ጤና መረጃዎችን ለማግኘትና ለመከታተል ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ጥያቄ ካላችሁ በኮሜንት አስቀምጡ። ምክንያቱም አንዳንድ ጊዜ ጥያቄዎቻችሁን መሰረት አድርጌ ቪዲዮ ስለምሰራ ይህንን ቪዲዮ ደግሞ እጅግ በጣም የሚፈልጉ ሰዎች ስላሉ በማጋራት ይተባበሩ። በመላው ዓለም በሚሊዮን የሚቆጠሩ ሰዎች ለስኳር በሽታ እንዲሁም ለሌሎች የጤና ጉዳዮች የባህል ሕክምናን ይጠቀማሉ። በቁጥር ደረጃ ብናይ በዓለም አቀፍ ደረጃ እስከ 80%፣ ካናዳ 70%፣ አውስትራሊያ 48%፣ አሜሪካ 42% የሚደርሱ ሰዎች የባህል ሕክምናን እንደ መጀመሪያ ደረጃ ሕክምና አማራጭ አድርጎ ይጠቀማሉ። በሀገራችንም ከ65 እስከ 80% የሚደርሱ ሰዎች የባህል ሕክምናን እንደ አንድ መጀመሪያ ደረጃ ሕክምና አማራጭ አድርጎ ይጠቀማሉ። በተለይ አሁን ከስኳር በሽታ ጋር ተያይዞ እየተለመደ የመጣ ጉዳይ ነው ማለት ነው። ባህላዊ መድኃኒቶች በደም ስኳር መጠን እንዲሁም በሙሉ ጤንነት ላይ አዎንታዊ ወይንም አሉታዊ ተጽዕኖ ሊያስከትሉ ይችላሉ። በመሆኑም አንድ በጤና ተቋም ላይ የሚሰራ የስኳር በሽታ ሕክምና አገልግሎት የሚሰጥ ባለሙያ ስለ ባህላዊ ሕክምና ማወቅ ግድ እየሆነ መጥቷል ማለት። ለዚህም ደግሞ ዋና ምክንያቶች፣ በአንደኛ ደረጃ በዘመናዊና በባህላዊ መድኃኒቶች መካከል የሚፈጠር ግጭት ወይም ሄርብ ስፓይስስ ድራግ ኢንትራክሽን የምንለው። ብዙ የስኳር በሽታ ታማሚዎች የዘመናዊና ባህላዊ እጽዋቶችን ወይም መድኃኒቶችን በተመሳሳይ ጊዜ ይወስዳሉ። ሐኪሞች ታካሚዎች ስለሚወስዱት ባህላዊ ሕክምና በቂ ግንዛቤ ከሌላቸው በሁለቱ የመድኃኒት አይነቶች መካከል የሚከሰተው ግጭት ጉዳት ሊያስከትል ይችላል። ሁለተኛው የስኳር በሽታ ሕክምና የሚሰጥ ሐኪም ስለ ባህላዊ ሕክምና ማወቅ የሚያስፈልግበት ዋና ምክንያት የሕክምናውን ሂደት ለመከታተል ያግዘዋል። አንዳንድ ታካሚዎች የዘመናዊን ሕክምና ሙሉ በሙሉ ትተው ባህላዊ ሕክምና ብቻ ሊተማመኑ ይችላሉ። ይህ ደግሞ የራሱ የሆነ አደጋ አለው። ወይንም ደግሞ የደም ስኳር መጠናቸው በባህላዊ ሕክምና በመጠኑ ሲቀንስ ሐኪም ያዘዘላቸውን መድኃኒት ሊያቆሙ ይችላሉ። ስለዚህ ሐኪሙ ታካሚው የትኛውን ሕክምና እንደሚጠቀም ካወቀ ስለ አደጋውና ጥቅም ትክክለኛው መረጃ በመስጠት ለታካሚው አጠቃላይ ጤና ሁኔታ የተሻለውን መንገድ ሊመርጥ ይችላል ማለት ነው። በሶስተኛ ደረጃ የታካሚውን እምነትና ባህል ለማክበር ያግዛል። ባለሙያው የታካሚውን ምርጫ በማወቅ ሳይነቅፍና ሳይፈርድ ክፍት ውይይት ሲያደርግ በታካሚውና በሐኪሙ መካከል መተማመን ያድጋል። መተማመን ደግሞ ታካሚው ሁሉንም ነገር ለሐኪሙ እንዲናገርና ለዘመናዊ ሕክምና እቅድ ተገዥነቱ እንዲጨምር እንዲሁም ደግሞ የዘመናዊና የባህላዊ ሕክምና ሚዛናዊ በሆነ መንገድ እንዲጠቀም ያግዘዋል። ታካሚዎች እጽዋትንም ይሁን ሌሎች ቅመማ ቅመሞችን በስውር መጠቀማቸው የጤና ባለሙያዎች ለባህላዊ ሕክምና ያላቸው ግንዛቤ አነስተኛ መሆኑና
የባህላዊና የዘመናዊ ሕክምና አማራጮችን አቀናጅቶ የመጠቀም ልማድ አለመኖሩ የስኳር በሽታ የመቆጣጠር ሂደት ላይ እንደ ዋና ችግር ሆኖ ይታያል። ሰዎች ከዘመናዊ ሕክምና ይልቅ ባህላዊ ሕክምናን የሚመርጡበት ዋና ዋና ምክንያቶች ምንድን ናቸው? አንደኛ፣ በዘመናዊ ሕክምና ደስተኛ አለመሆንና አለመርካት ነገር አለ። ለዚህም ደግሞ ምክንያቶች የጤና ባለሙያዎች እና ታካሚዎች መካከል ያለው ግንኙነት ላይ የሚታዩ አንዳንድ ችግሮች አሉ። ለምሳሌ ጊዜ እጥረት፣ ሐኪሞች ለታካሚዎች በቂ ጊዜ አለመስጠት ታካሚዎች በጥሞና እንዳልተደመጡ መስሎ ሊሰማቸው ይችላል። ሌላው የመግባባት ችግር ነው። ባለሙያዎች የሕክምናውን ሂደት፣ የምርመራ ውጤቶች ወይንም አማራጭ የሕክምና ዘዴዎችን በግልጽና በቀላል ለታካሚዎች በሚገባ ቋንቋ አለማስረዳታቸው ሌላው የእምነት ማጣት ጉዳይ ነው። አንዳንድ ታካሚዎች ሐኪሞች ለገንዘብ ጥቅም ቅድሚያ ይሰጣሉ የሚል እምነት አላቸው። ይሄ ሙሉ በሙሉ ውሸት ነው ማለት አንችልም። ሌላው ግለሰብን በሙሉ አለማየት። ሕክምናው በበሽታ ላይ ብቻ ያተኩራል እንጂ ታካሚውን እንደ ሙሉ ሰው አካሉን፣ አእምሮውን፣ ማህበራዊ፣ ኢኮኖሚ ጉዳዮች ላይ ያለው ትኩረት ያነሰ ነው ብለው ያምናሉ። ሌላ ችግር ከሕክምና አቀራረብ ጋር የተያዙ ጉዳዮች አሉ። ለምሳሌ መድኃኒት ሲታዘዝ የጎንዮሽ ጉዳት አለው። ኦፕራሲዮን ወይም ሌሎች ፕሮሲጀሮች ሲሰሩ የጎንዮሽ ጉዳቶች አሉ ብሎ ማመን የሕክምና እርካታን በመጠኑ ሊቀንሱ ይችላሉ። ሌላው እነዚህ ስር የሰደዱ በሽታዎች ወይም ክሮኒክ ኢልነስ የምንላቸው ለእነዚህ የሚደረጉ ሕክምና ፍቱን አለመሆኑን። ዘመናዊ ሕክምና እንግዲህ በአደጋ ጊዜ ህይወትን ለማዳን ረገድ ጠንካራ ቢሆንም እነዚህን ስር የሰደዱ የጤና ችግሮችን እንደ ስኳር፣ ግፊት፣ ከፍተኛ ሰውነት ክብደት መጨመር፣ የደም ቅባት መጠን መዛባት የመሳሰሉትን መከላከል ወይም ሙሉ በሙሉ መፈወስ ረገድ ላይ በቂ አለመሆኑ ነው። ሌላኛው ተፈጥሯዊ አማራጮች ፍላጎት አስተማማኝ ናቸው ብሎ ስለሚያምኑ አንዳንድ ሰዎች ተፈጥሯዊ ወይንም ሁለንተናዊ ሆሊስቲክ የሆኑ የሕክምና አማራጮችን ይመርጣሉ። ምክንያቱም የሕክምናውን ሂደት በራሳቸው የመቆጣጠር ስሜት ጭምር ስለሚሰጣቸው ነው። ዘመናዊ ሕክምና በመከላከል ሕክምና ላይ ያለው አቋም አነስተኛ መሆን ሕክምናው ምልክቶችን በማስወገድ ላይ ያተኩራል እንጂ የበሽታውን ዋና መንስኤ አያገኘም። የአኗኗር ዘይቤ ለውጦችን በበቂ ሁኔታ አያበረታተም የሚል እምነትም አለ። በዓለም አቀፍ ደረጃ ለስኳር በሽታ በብዛት ጥቅም ላይ የሚውሉ ባህላዊ እጽዋት አይነቶችን ዝርዝሮችን ብቻ ነው የምነግራችሁ፣ ምክንያቱም እነዚህ ጋር የተያዙ ቪዲዮዎች ከዚህ በፊት የተሰሩ ስላሉ። አንደኛው ሞሪንጋ ወይም ሽፈራው፣ አብሽ፣ መራራ ዱባ ወይም ብተር ቤለውን የምንለው፣ ቀረፋ፣ እሬት ወይም ኦሊቬራ የምንለው፣ በርበሬን፣ ዝንጅብል፣ እርድ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ጥቁር አስሙድ፣ ፌጦ፣ ጤና አዳም፣ ቅርንፉድ የመሳሰሉ የደም ስኳር መጠን የመቀነስ አቅም እንዳላቸው ብዙ ጥናቶች ይጠቁማሉ። የአጠቃቀምና ከዘመናዊ ሕክምና አማራጭ ጋር የማዋሂድ ችግር ካልሆነ በስተቀር ብዙ ጥቅም እንደሚሰጡ ጥናቶች ይጠቁማሉ። ሶስተኛ፣ እነዚህ የባህል ሕክምናዎች የደም ስኳር መጠን ለመቀነስ የሚረዱበት መንገዶችን ብናይ ከዘመናዊ ሕክምና ጋር ብዙዎቹ በሚመሳሰል መንገድ ነው የደም ስኳር መጠንን የሚቀንሱት። ለምሳሌ አንዳንድ እጽዋቶች ሰውነት ለኢንሱሊን የሚሰጠው ምላሽ በማገዝ የኢንሱሊን የመስራት ብቃትን ይጨምራል። የኢንሱሊን ሴንሲቲቪቲ የምንለው ማለት ነው። ሁለተኛ፣ ምግቦች ወደ ሰውነት ውስጥ የሚገቡትን ፍጥነትን ይመጥናሉ። የካርቦሃይድሬት ወይም የኃይል ሰጪ ምግቦች የማቃጠል ሂደታቸውን ይቀንሳሉ ማለት ነው። በፋይበርና በሌሎች እጽዋት ተዋጽኦች ከምግብ በኋላ የሚከሰተውን የስኳር መጠን በዚህ መንገድ ለመቀነስ ይረዳሉ ማለት ነው። ሶስተኛው፣ ከስኳር በሽታ ጋር የሚነሱ ችግሮችን ዋነኛው መንስኤ ኦክሲዴቲቭ ስትሬስ ነው። ይህንን ኦክሲዴቲቭ ስትሬስን ውጥረትን ይቀንሳሉ። በአራተኛ፣ ምግብ የማቃጠል ሂደትን ስለሚጨምሩና የምግብ ፍላጎትን ስለሚቀንሱ ክብደት ለመቀነስ ይደግፋሉ ወይም ያግዛሉ። አምስተኛ ደረጃ፣ የታካሚውን እምነትና መድኃኒት የመጠቀም ባህልን ያጠነክራሉ። ሰዎች በሚያምናቸው መድኃኒቶች ሲጠቀሙ የበለጠ በቁጥጥር ውስጥ እንዳሉ ይሰማቸዋል። ስለዚህ የባህል ሕክምና አገልግሎት የዘመናዊ ሕክምና ሊተካ ሳይሆን ሊደግፍ እንደሚችል ማመን ይኖርባቸዋል። በአራተኛ ደረጃ የባህል ሕክምና ጉዳቶችና አደጋዎችን እስቲ እንይ። በአፍ የሚወሰዱ መድኃኒቶች ወይም ኢንሱሊን ጋር
እነዚህ ባህላዊ መድኃኒቶች አብረው መውሰድ የደም ስኳር መጠን ከመጠን በታች እንዲወርድ ምክንያት ሊሆን ይችላል። ይሄ ብዙ የሚያስፈራው የጎንዮሽ ጉዳት ነው፣ ሃይፖግላይሲሚያ የሚባለው ሁኔታ እንዳይከሰት ማለት ነው። ሁለተኛው የኩላሊትና የጉበት ጉዳት እንዲከሰት ምክንያት ሊሆን ይችላል። አንዳንድ እጽዋቶች ለረጅም ጊዜ ሲወሰዱ መርዛማ ንጥረ ነገሮችን በሰውነታችን ውስጥ ሊያከማቹና በተለይ የጉበት ጉዳት ሊያስከትሉ ይችላሉ። ሌላኛው የባህላዊ ሕክምናዎች ክፍተት ወይም ጉዳት የምንለው ያልታወቀ መጠን ነው። አንዳንድ ከተጠኑ እጽዋቶች ውጭ የአብዛኞቹ እጽዋቶች መጠንና ከሌሎች መድኃኒቶች ጋር ያለው መስተጋብር ወይም ኢንትራክሽን አይታወቅም። አራተኛ ኮንታሚኔሽን ወይም መበከል የምንለው እጽዋቶች ከሌሎች እጽዋቶች ወይም ከከባድ ብረቶች ጋር በመቀላቀል ሊበከሉ ይችላሉ። ስትጠቀሟቸው ከሚታወቁ ምንጭ ቢሆኑ ይመረጣል ማለት ነው። አምስተኛ መድኃኒት መስተጋብር ወይ ኢንትራክሽን የምንለው እጽዋቶች የዘመናዊ መድኃኒቶች ውጤትን ሊቀንሱ ይችላሉ ወይንም አቅሙ ሊጨምሩ ይችላሉ፣ ፖቴንሲዮን ማለት ነው። ስድስተኛ ትክክለኛ የሕክምና መውሰድ ወይም አወሳሰድ የመዘግየት ሁኔታ ሊታይ ይችላል። አንዳንድ ታካሚዎች እጽዋቱ በቂ ነው ብሎ በማሰብ መድኃኒቶቹን ይዘላሉ፣ ያቆማሉ። ይህ ደግሞ አደገኛ ሊሆን ይችላል። ለዚህ ነው ዘመናዊ ሕክምናን መተካት ሳይሆን ሚዛናዊ በሆነ መንገድ አጣምሮ መጠቀም አስተማማኝ አቀራረብ ነው የምንለው ማለት ነው። አምስተኛ የዘመናዊ ሕክምና ጥቅምና ክፍተቶች። ዘመናዊ ሕክምና መድኃኒቶች መጠኑ፣ አሰራሩና ውጤቱ የሚገመትና የሚታወቅ መሆኑ ብዙ ነገሮችን እንድንገምት ያግዘናል። መድኃኒቶች ጥብቅ ምርምርና ቁጥጥር ይደረግባቸዋል። ለምሳሌ እያንዳንዱ ክኒን ተመሳሳይ መጠን እንዲኖራቸው ተደርጎ ይሰራሉ። ይህ ማለት መመዘኛ ወይንም ስታንዳርዳይዜሽን አለው ማለት ነው። ጠንካራ ማስረጃ ወይም ኤቪደንስ መሰረት ያደረገ ነው። ነገር ግን የስነ ልቦና፣ የአኗኗር ዘይቤ፣ የማህበራዊ ጉዳዮችን አቀናጅቶ የመስጠት ክፍተት እንዳለ ይታመናል። ስድስተኛ የባህል ሕክምና ከዘመናዊ ስኳር በሽታ መቆጣጠር ሂደት ለማዋሄድ የሚረዱ 8 መንገዶችን እነግራችኋለሁ። እንግዲህ እውነተኛ ውጤት የሚመጣው የባህል ሕክምናን ከዘመናዊ ሕክምና ጋር ሚዛናዊ በሆነ መንገድ ስትጠቀሙ፣ በባህላዊና በዘመናዊ ሕክምና መካከል መምረጥ ግድ አይደለም ማለት ነው። ሁለቱንም ስርዓቶች በጥበብ ማዋሄድ ይቻላል። ይህንን ለማሳካት ደግሞ በአንደኛ ደረጃ የሚወሰዱ የባህል ሕክምናዎችን ከመደበቅ ይልቅ ለጤና ባለሙያዎች በግልጽ መናገርና መወያየት ያስፈልጋል። ጤና ባለሙያዎችን መማርና ማወቅ ይኖርባቸዋል ማለት ነው። ሁለተኛ ሌሎች የጤና ችግሮች ከታየባችሁ እጽዋትን እንደ ድጋፍ እንጂ እንደ ሕክምና አማራጭ ወይ አድርጋችሁ አለመጠቀም። ዘመናዊ መድኃኒቶች ዋና የሕክምና የጀርባ አጥንት ከሆኑ ሆኖ ይቆጥላሉ ማለት ነው። ሶስተኛ በማስረጃ የተደገፉ በደንብ በሳይንስ የተጠኑ የባህላዊ እጽዋቶችን መጠቀም። ለምሳሌ እንደ አብሽ፣ ሞሪንጋ፣ ቀረፋ፣ በርበሬን፣ ቢተርሜሎን፣ እሬት፣ ቅርንፉድ፣ ቀረፋ፣ እርድ የመሳሰሉት እነዚህ በሳይንስ የተደገፉ የደም ስኳር መጠን መቀነስ የሚችሉ ቅመማ ቅመሞችና እጽዋት አይነቶች ናቸው። አራተኛ የደም ስኳር መጠን በየጊዜው መከታተል። ሰውነቱ ለመድኃኒት እንዴት ምላሽ እንደሚሰጥ ለማየት በባዶ ሆድ እና እንዲሁም ከምግብ በኋላ የሚለካውን የስኳር መጠን መመዝገብና መከታተል ይኖርባቸዋል። በአምስተኛ ደረጃ ብዙ እጽዋቶችን በአንድ ላይ ከመቀላቀል መቆጠብ። ብዙ ውህደቶች የደም ስኳር መጠን ላይ ያለው ተጽዕኖ ለመገመት ሊያስቸግራችሁ ይችላል ማለት ነው። ስድስተኛ በአነስተኛ መጠን መጀመር፣ ከዛም በኋላ ቀስ በቀስ መጠኑን እየጨመሩ መሄድ ሊያስፈልግ ይችላል። ሰባተኛ በተለይ ለረጅም ጊዜ ሲጠቀሙ መደበኛ የኩላሊትና የጉበት ምርመራዎችን ማድረግ ያስፈልጋል። ስምንተኛ በምግብ ላይ የተመሰረተ ባህላዊ መድኃኒቶች ላይ ማተኮር። ሻይ፣ ቅመማ ቅመምና ምግቦች ከማይታወቁ ፈሳሽ ተዋጽኦች የበለጠ ደህና ናቸው ማለት ነው። ሁለቱንም የሕክምና ስርዓቶችን አዋሂዶ መጠቀም በተሻለ ሁኔታ የደም ስኳር መጠን በመቆጣጠር ውስብስብ ችግሮችን ለማስወገድና ታካሚዎች ከፍተኛ እርካታ እንዲያገኙ ያግዛቸዋል። ባህላዊ ሕክምና ለዘመናዊ ሕክምና አጋዥ እንጂ አፍራሽ አይደለም። ዘመናዊ ሕክምና ብቻውን ደግሞ ለጤና ችግር መፍትሄ ይሆናል ብለን ማሰብ አንችልም። የወደፊት የስኳር በሽታ የመቆጣጠር ዕጣ ፈንታ የሚወስነው በባህላዊና በዘመናዊ ሕክምናው ሂደት ለባህላዊ ሕክምና በምንሰጠው አክብሮትና በሐቀኛ ውይይት ላይ የሚገነባ ይሆናል ብዬ አምናለሁ። የዛሬው ይህንን ይመስላል።
ሌላ ጊዜ ደግሞ ሌላ አስተማሪ የሆነ ርዕስ መርጬ እመጣለሁ። እስከዛው ድረስ መልካምን ሁሉ ይመኛለሁ። ቻው።